ኢትዮጵያ የሺህ ዓመታት ታሪክ ባለቤት መሆኗን ሁላችንም እናውቃለን። ነገር ግን በዚህ ታሪካዊ ምድር ውስጥ ተደብቀው የሚገኙ ዓለምን የሚያስገርሙ ግን ደግሞ ብዙዎቻችን ሰምተናቸው የማናውቃቸው እውነታዎች እንዳሉ ያውቃሉ? ናሳ ለምርምር የሚጠቀምበት የኢትዮጵያ ምድር የትኛው ነው? አንድም ቀን ሳይተኮስ ታሪክ ሰርቶ ያለፈ ስለ ግዙፉ መድፍስ ታውቃላችሁ? ዛሬ በዚህ ቪዲዮ ስለ እናት ኢትዮጵያ በፍጹም ሰምታችሁ የማታውቁትን 5 ገራሚና ድንቅ እውነታዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በተለይ ደግሞ 5ኛ ላይ የምጠቅስላችሁን እይታችሁን ሊቀይር ይችላል። ቡና መገኛው ኢትዮጵያ መሆኑን ሁሉም ያውቃል። ነገር ግን ቡና መጀመሪያ ላይ እንደ መጠጥ ሳይሆን እንደ ምግብ ይበላ እንደነበር ያውቃሉ? ጥንታዊ አባቶቻችን የቡና ፍሬውን ከቅቤ ጋር በመለወስ ለጉልበትና ለብርታት ይመገቡት ነበር። ዛሬ ግን ቡና በዓለም ላይ ከውሃ ቀጥሎ በብዛት የሚጠጣ መጠጥ በመሆን የዓለምን ንግድ ኢኮኖሚ የለወጠ ታላቅ ስጦታ ሆኗል። 2. አንድም ቀን ያልተተኮሰ ግዙፉ መድፍ። በ19ኛው ክፍለ ዘመን አጼ ቴዎድሮስ እንግሊዞችን ለመመከት ሴባስፖል የተባለ 7 ቶን የሚመዝን ግዙፍ መድፍ መቅደላ ላይ አሰርተው ነበር። የሚገርመው ግን ይህ መድፍ እጅግ ከባድ ከመሆኑ የተነሳ ወደ ጦርነት ቦታ ለማንቀሳቀስ አልተቻለም። በዚህም ምክንያት ሴባስፖል አንድም ቀን ጥይት ሳይተኩስ ዛሬም ድረስ መቅደላ ተራራ ላይ እንደ ታሪክ ምስክር ሆኖ ይገኛል። ቁጥር 3 የላሊበላ የበረዶ ቤት። በላሊበላ አቅራቢያ የሚገኝ አቡነ ዮሴፍ ተራራ ላይ አንድ አስገራሚ ዋሻ አለ። በዚህ ዋሻ ውስጥ በዓመት ውስጥ ማንኛውም ጊዜ በረዶ አይጠፋም። በውጭ ያለው ሙቀት የፈለገ ቢጨምር በዋሻ ውስጥ ያለው በረዶ ግን በፍጹም አይቀልጥም። የአካባቢው ማህበረሰብ ይህንን በረዶ ለተለያዩ መንፈሳዊና ባህላዊ አገልግሎቶች ይጠቀሙበታል። 4ኛ ላይ የምናየው ደግሞ አስገራሚው የዳሎል ምድር። በአፋር ክልል የሚገኘው ዳሎል በዓለም ላይ እጅግ ሙቅና አስፈሪ ቦታ ተብሎ ይታወቃል። የቦታው መልክና የሚወጡት ኬሚካሎች ሌላ ፕላኔት እንጂ ምድር አይመስልም። ለዚህም ነው ናሳ በሌላ ፕላኔቶች ላይ ሕይወት ሊኖር ይችላል ወይ የሚለውን ጥያቄ ለመመለስ በዳሎል ምድር ላይ ጥልቅ ምርምር የሚያካሂደው። የመጨረሻው መረጃችን ደግሞ የጥቁር አንበሳ የበረራ ጥበብ። ኢትዮጵያ ከአፍሪካ ቀዳሚ የሆነ የአየር ኃይል እንዲኖራት ካደረጉ ነገሮች አንዱ ኢትዮጵያውያን የፈጠራ ችሎታ ነው። በፋሺስት ጣሊያን ወረራ ወቅት የኢትዮጵያ አብራሪዎች በራሳቸው ጥረት እና በነበራቸው ውስን ዕውቀት አውሮፕላን ይጠግኑና ያበሩ ነበር። ይህ ለነጻነታችን የነበረን ቁርጠኝነት፣ የቴክኖሎጂ ፍላጎት ዛሬ ለደረስንበት ታላቅ አቪዬሽን ታሪክ መሰረት ይሆናል። እነዚህ 5 እውነታ ስለ ኢትዮጵያ ያለንን ዕውቀት ይጨምራሉ። ከነዚህ ውስጥ እናንተን የበለጠ ያስገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ቻው።